ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስስ ኤክሰርሳይዝ 6.13 ኤንድ ኤክሰርሳይዝ 6.14 መልስ ከነ ሙሉ ማብራሪያ ነው። ኤክሰርሳይዝ 6.13 question number 1 complete each of the following equations and name the products። የመጀመሪያው ጥያቄ የሚከተሉትን ኢኩዌሽኖች ካሟላችሁ በኋላ ፕሮዳክታቸውን ማለት ነው ስም ስጡ ነው የሚለው። ዩፓክ ኔም ማለት ነው። የመጀመሪያው ጥያቄ ኤ ዋን ቡቲን፣ ይሄ ዋን ቡቲን ነው። ዋን ቡቲን አድስ ዊዝ ሃይድሮክሎሪክ አሲድ አዲሽን ኦፍ ሃይድሮጅን ኤንድ ሃሎጅን ሃይድሮ ሃሎጅኔሽን ሪአክሽን ይባላል ማለት ነው። የዚህም ፕሮዳክት ለማስቀመጥ ማርኮቭ ኒኮቭስ ሩል የሚባል ህግ አለ። ማርኮቭ ኒኮቭስ ሩል ምንድን ነው የሚለው? ሃይድሮጂን ብዙ ሃይድሮጂን ካለው ካርበን አተም ኦፍ ዳብል ቦንድ ጋር አድ ይሆናል። ሃሎጅን ደግሞ ትንሽ ሃይድሮጂን ካለው ካርበን አተም ኦፍ ዳብል ቦንድ ጋር አድ ይሆናል ማለት ነው። በዚህም መሰረት ሃይድሮጂን ከሲኤች2 ጋር አድ ይሆናል። ክሎሪን ደግሞ ከሲኤች ጋር አድ ይሆናል ማለት ነው። ስለዚህ ፕሮዳክቱ ምን ይሆናል? CH3 CH2 CH Cl ይሆናል ማለት ነው። CH3 ይሆናል ማለት ነው። ይሄኛው ሃይድሮጂን አድ ስለሆነ ማለት ነው። ስለዚህ ይህንን ኔም ስናደርግ ምን ይሆናል? አልኬን ነው። ሁሉም ካርበን ካርበን ሲንግል ቦንድ ስለሆነ ስለዚህ ሁለተኛው ካርበን ላይ ክሎሪን አለ። ሶ 2 ክሎሮ ቡቴን ይሆናል ማለት ነው ፕሮዳክቱ። ዋን ቡቲን ዊዝ ብሮሚን ሞለኪውል፣ ይሄ ደግሞ አዲሽን ኦፍ ሃሎጅን ሃሎጅኔሽን ሪአክሽን ይባላል። ስለዚህ ይሄ ሁለቱ ብሮሚን አተሞች ከካርበን ካርበን ዳብል ቦንዱ ጋር ይሆናሉ አድ ይሆናሉ ማለት ነው። ቱ ፎርም ዳይሃሎ አልኬን ፎርም ያደርጋሉ ማለት ነው። ስለዚህ CH3 CH2 CH Br CH Br ይሆናል ማለት ነው። ስለዚህ ይሄ ደግሞ 1 2 3 4 ሶ 1 2 ዳይብሮሞ ቡቴን ይሆናል ማለት ነው ፕሮዳክቱ። ይሄ ዳይ ሃሎ አልኬን ይባላል ማለት ነው ፕሮዳክቱ። ሲ ዋን ቡቲን አድ ዊዝ H2O ሃይድሬሽን ሪአክሽን ይባላል። ይሄ ደግሞ HOH ነው። ማርኮቭ ኒኮቭስ ሩል መሰረት OH ትንሽ ሃይድሮጂን አተም ካለው ካርበን ካርበን ዳብል ቦንድ ጋር አድ ይሆናል። ሃይድሮጂን ደግሞ ብዙ ሃይድሮጂን አተም ካለው ካርበን ካርበን ዳብል ቦንድ ጋር አድ ይሆናል ማለት ነው። አልኮል ፎርም ያደርጋል ማለት ነው ፕሮዳክት ላይ። ሶ CH3 CH2 CHOH ይሆናል ማለት ነው። CH3 ይሆናል ማለት ነው። ስለዚህ 1 2 2 ቡታኖል ይሆናል ማለት ነው ፕሮዳክቱ። and also D እና የመጨረሻው ደግሞ ዋን ቡቲን in the presence of potassium permanganate solution፣ ይሄ ደግሞ oxidation of alkene ነው ማለት ነው። አልካላይን ፖታሲየም ፐርማንጋኔት ስትሮንግ ኦክሲዳይዚንግ ኤጀንት ነው። ስለዚህ አልኪንን ወደ ዳዮልስ ኦክሲዳይዝድ ይሆናሉ ማለት ነው። ዳዮልስ ማለት ቱ ሃይድሮክሲል ግሩፕ የያዘ አልኮል ማለት ነው። ስለዚህ እዚህ ካርበን ካርበን ዳብል ቦንድ ላይ OH ይፈጠራል ማለት ነው። ሁለት ሃይድሮክሲል ግሩፕ እነዚህ ዳዮልስ ይባላሉ። ሶ CH3 CH2 CHOH CH2OH ይሆናል ማለት ነው። ቡቴን 1 2 ዳዮል ብላችሁ ኔም ማድረግ ትችላላችሁ ማለት ነው ፕሮዳክቱ ላይ። ኤክሰርሳይዝ 6.14 question number 1 write the molecular formula and the structure of the alkynes containing 11 and 12 carbon atoms። የመጀመሪያው ጥያቄ 11 እና 12 ካርበን አተም የያዘ አልካይን ሞለኪውላር ፎርሙላው እና ስትራክቸሩን ጻፉ ነው የሚለው። ጀነራል ፎርሙላ ፎር አልካይንስ CN H2N -2 ነው where N greater than or equal to 2 number of carbon ማለት ነው። ስለዚህ number of carbon 11 ሞለኪውላር ፎርሙላውን ካልኩሌት ስናደርግ C11 ትላላችሁ H2 times 11 -2 ትላላችሁ ማለት ነው። ይሄ C11 H
20 ይሆናል ማለት ነው። ይሄ ሞለኪላር ፎርሙላ ፎር አልካይን which contain carbon number 11 ነው ማለት ነው። if the number of carbon 12 ከሆነ ደግሞ C12 H2 times 12 minus 2 ነው። ስለዚህ C12 H22 ይሆናል ማለት ነው። የነዚህን ሞለኪላር ፎርሙላ ደግሞ ስትራክቸራቸውን ማስቀመጥ ይቻላል ማለት ነው። የመጀመሪያው CH ትሪፕል ቦንድ C ትላላችሁ ማለት ነው። አሁን 11 ካርበን ነው የምናስቀምጠው። ስለዚህ 2 ካርበን ጽፈናል። ለማሳጠር ያክል CH2 እንልና 8 እንላለን ማለት ነው። CH3 ይሆናል ማለት ነው። CH ትሪፕል ቦንድ C CH2 9 ትላላችሁ ማለት ነው። CH3 ይሄ ደግሞ የC12 H22 ስትራክቸር ነው ማለት ነው። ነምበር ኦፍ ካርበን መቁጠር ትችላላችሁ። 1 2 9 ጋር ስንት ይሆናል? 11 ይሆናል። CH3 ጋር 12 ይሆናል ማለት ነው። question number 2 describe the general characteristics of alkyne homologous series። ሁለተኛው ጥያቄ የአልካይን ሆሞሎጎስ ሴሪስ ባህሪያት አብራሩ ነው የሚለው። ከዚህ በፊት የአልኬን እና የአልኪንን ሆሞሎጎስ ሴሪስ ባህሪያት ዘርዝረናል፣ ዲስክራይብ አድርገናል። ስለዚህ የአልካይን ሆሞሎጎስ ሴሪስ ከአልኬን እና ከአልኪን ጋር ተመሳሳይ የሆነ ካራክተሪስቲክስ ይኖራቸዋል ማለት ነው። ጀነራል ፎርሙላቸው እና ፈንክሽናል ግሩፓቸው ይለያያል። ሌላው ግን ተመሳሳይ የሆነ ባህሪያት ይኖራቸዋል ማለት ነው። the first have general formula ይኖራቸዋል CnH2n -2 where number of carbon greater than or equal to 2 ይሆናል ማለት ነው። have functional group carbon triple bond functional group ይኖራቸዋል and also each successive member of series differs by CH2 methylene group እያንዳንዱ ተከታታይ homologous series of alkyne በCH2 በሜታይለን ግሩፕ ይለያያሉ ማለት ነው። and also show trend in physical properties በአካላዊ ባህሪያት ልዩነት ያሳያሉ ማለት ነው። ካርበን ነምበር እየጨመረ ሲሄድ ሜልቲንግ ፖይንት፣ ቦይሊንግ ፖይንት እና ደንሲቲ እየጨመረ ይሄዳል ማለት ነው። ስለዚህ ፊዚካል ፕሮፐርቲያቸው ልዩነት ያሳያል ማለት ነው። and also share similar chemical properties ኬሚካዊ ባህሪያቸው ኬሚካል ሪአክሽናቸው ግን ተመሳሳይ ነው ማለት ነው። ፈንክሽናል ግሩፓቸው ተመሳሳይ ስለሆነ ነው። ካርበን ትሪፕል ቦንድ which describe or which determine the chemical properties of the compound ይሆናል ማለት ነው። question number 3 compare the physical state melting point boiling point of alkynes alkenes and alkanes as number of carbon increases። ሶስተኛ ጥያቄ number of carbon እየጨመረ ሲሄድ የአልካይን የአልኪን እና የአልኬን ሜልቲንግ ፖይንት ቦይሊንግ ፖይንት እና ፊዚካል ስቴት አወዳድሩ ነው የሚለው። ፊዚካል ስቴት ስንጀምር የአልኬን የአልኪን እና የአልካይን ልዩነት ያሳያሉ። ለምሳሌ አልኬን ከካርበን 1 አፕ ቱ ካርበን 4 ጋዝ ናቸው። አልኪን ከካርበን 2 አፕ ቱ ካርበን 4 ጋዝ ናቸው። and also አልካይን ከካርበን 2 አፕ ቱ ካርበን 4 ጋዝ ናቸው ማለት ነው። አልኬን ላይ ከካርበን 5 አፕ ቱ ካርበን 17 ሊኪዩር ናቸው። አልኪን ደግሞ ከካርበን 5 አፕ ቱ ካርበን 14 ሊኪዩር ናቸው። አልካይን ከካርበን 5 አፕ ቱ ካርበን 12 ሊኪዩር ናቸው ማለት ነው። ሶሊድ አልኬን ከካርበን 18 እና ከዛ በላይ ያሉት አልኬኖች ሶሊድ ናቸው። አልኪን ደግሞ ከካርበን 15 እና ከዛ በላይ የሆኑት ሶሊድ ናቸው ማለት ነው። and also አልካይን ከካርበን 13 እና ከዛ በላይ የሆኑት ሶሊድ ናቸው ማለት ነው። በአጠቃላይ ነምበር ኦፍ ካርበን እየጨመረ ሲሄድ የአልኬን የአልኪን እና የአልካይን ፊዚካል ስቴት ይለያያል የሚለውን ነገር ማወቅ ይጠበቅባቸዋል። ሌላው ነምበር ኦፍ ካርበን እየጨመረ ሲሄድ ሜልቲንግ ፖይንት እና ቦይሊንግ ፖይንት እየጨመረ ይሄዳል። ምክንያቱም ነምበር ኦፍ ካርበን እየጨመረ ሲሄድ ሞለኪላር ማስ እየጨመረ ይሄዳል። ሞለኪላር ማስ ሲጨምር ደግሞ ኢንተርሞለኪላር ፎርስ ይጨምራል ማለት ነው። ኢንተርሞለኪላር ፎርስ ሲጨምር ደግሞ እነዚህ ፊዚካል ፕሮፐርቲስ ላይክ ሜልቲንግ ፖይንት ቦይሊንግ ፖይንት እና ደንሲቲ ይጨምራል ማለት ነው። ኤክሰርሳይዝ 6.13 እና ኤክሰርሳይዝ 6.14 መልስ ይሄንን ይመስላል። ለሚቀጥለው ኤክሰርሳይዝ 6.15 እና ኤክሰርሳይዝ 6.16ን እናያለን። እስከዛው ድረስ ቸር ሰንብቱ። ስለተከታተላችሁኝ ስላበረታታችሁኝ በጣም አድርጌ አመሰግናለሁ።